ሀገራችንን ከአምስት መቅሰፍት ይጠብቃት ዘንድ በኢትዮጵያ ያረፉትን የኢትዮጵያዊ ጻድቅ ስፍራን ፍለጋ ቀን ነው። ጻድቁ አባታችን ቅዱስ መቃብሩ በኢየሩሳሌም እንዲሆን ፍላጎት ቢኖሩም ቃል ኪዳኑ በሀገራችን እንዲሆን ታላቁ ጻድቅ አባታችን አቡነ ተክለ ሃይማኖት በጌታ ፊት ወድቀው ለምነው የጻድቁ ቅዱስ አጽማቸው በሀገራችን ሆኖ ቃል ኪዳናቸው ሀገራችን እንዲጠብቅ አድርገውልናል። በስማቸው ለታመነ ሁሉ የመብረቅ ቸነፈር፣ ረሃብ፣ ወረርሽኝና የእሳት ቃጠሎ መቅሰፍት ኢትዮጵያን እንዳያገኛት ስለ ጻድቁ አቡነ ሀብተ ማርያም ቃል ኪዳን ሲል አምላክ ሀገራችንን ይጠብቃታል። የጻድቁ አቡነ ሀብተ ማርያም ገዳም ለመድረስ ከደብረ ሊባኖስ ገዳም በእግር ቢያንስ ከአንድ ሰዓት በላይ ቢወስድም ለጻድቁ አቡነ ተክለ ሃይማኖት ንግስ የሄዱ ሰዎች ሁሉ ምንም አይነት ከባድ ችግር ቢመጣ የጻድቁን ደጅ ሳይረግጡ አይመለሱም። በከባድ ዝናብ ውስጥ በጎርፍ በተሞላ መንገድ እጅግ አስፈሪ በሆኑ መንገዶችም ሁሉ ጻድቁን ደጅ ለመጥናት የሚሰንፉ እግሮች የሉ። ስለምን ብትሉ ጻድቁን ታምኖ ቅዱስ ስፍራውን መርገጥ የወርቅ ጫማን፣ የእሳት መስቀልን፣ የብርሃን ልብስንና ድብቅ መናን ከጌታችን የሚያስገኝ ስለሆነ በክረምት ዝናብና ጎርፉን፣ በበጋ ንዳድ ፀሐይና ዋዕዩን ታግሰው ቅዱሱን ስፍራ ደጅ ይጠኑታል። ቅዱሳኖች በተጋድሏቸው ብዛት ባገኙት ቃል ኪዳን ሀገራችንን ይጠብቃሉ። ስለ ሀገራችን ሲሉም ኢትዮጵያን ይጠብቁና ይባርኩ ዘንድ ቅዱሳን እንዲያርፉባት ቃል ኪዳናቸው እንዲጠብቃት ጌታን ይማጸናሉ። ቅዱሳንንም በምድሯ እንዲሆኑ ቃል ያስገቧቸዋል። እኛም ደጅ መጥናታችን መድከማችን ሁሉ ከራስ አልፎ ለሀገራችን ይሆን ዘንድ በንግግራችንም ሆነ በድርጊታችን ሀገራችንን እናስብ። መልካሙን ሁሉ ለሀገር መመኘትን ከቅዱሳን አባቶቻችን እንማር። ኢትዮጵያን ማክበርና መውደድ ቅዱሳንን ከማክበር ይጀምራልና ኢትዮጵያዊ ሆነን በቃል ኪዳናቸው ማመን ቢያቅተን ከማክበር አንቦዝን። ለሀገራችን መማፀኛ ቅዱሳንን የሰጠን የአባቶቻችን አምላክ ስሙ እስከ ዘላለም ድረስ የተመሰገነ ይሁን። በዚህች ሀገር ረቂቅ ተአምራቶች የሚፈጠሩባቸው ቦታዎች ቢኖሩም ወደ መንዝ በሄድኩበት ወቅት ጠላ አንድን ስራ ውስጥ ገብቶ ሲወጣ ወደ ጸበልነት ሲቀየር ተመለከትኩ። በመንዝ ምድር የጣዕም ወንዝ ቅዱስ እግዚአብሔር አብ ተብሎ የሚጠራ ቤተ ክርስቲያን ይገኛል። ታዲያ በዚህ ጥንታዊ ቤተ ክርስቲያን እግዚአብሔር አብ በዋለ ቀን እጅግ አስደናቂ ነገር ይፈጸማል። ይህንንም ነገር ለመመልከት በርካታ የሀገሬው ሰዎች በዚህ ቦታ በተለየ ሁኔታ ይሰበሰባሉ። ነገሩ እንዴት መሰላችሁ? በጥንቱ ጊዜ ዋሴ የተባሉ ሰው የእግዚአብሔር አብን ዝክር ለማዘከር ጠላ በእንስራ ይዘው ወደዚህ ቤተ ክርስቲያን ሲመጡ ከ200 ክንድ በላይ ከሆነ ገደል ላይ የያዙትን እንስራ አምልጧቸው ይወድቃል። በድንጋጤም ዝክሩ ታጎለብኝ ብለው እንስራው የወደቀበት ስፍራ ላይ ቢሄዱ እንስራው ሳይሰበር ጠላውን አንዲት ዘለላ እንኳን ሳትፈስ አገኙት። ከዚያ ወቅት ጀምሮ ይህን ስራ በዚህ ቤተ ክርስቲያን ውስጥ ሆኖ ብዙ ተአምራትን ያደርግ ጀመር። በየወሩ እግዚአብሔር አብ ሲውል ሀገሬው በሙሉ ከቤቱ ማዘከሪያ ጠላ አምጥቶ በዚህን ስራ ውስጥ ይጨምራል። ከዚያም መልሶ ሲቀዳ ጠላነቱ ወደ ጸበልነት ተቀይሮ የጠጡትም ሆነ የተቀቡት ሰዎች ከስጋ ደዌ ይድኑበት ጀመር። ይህ ተአምር አሁን ድረስ በእኛ ዘመን እየተደረገ ያለ ሲሆን ሀገሬው ከዚህን ስራ የወጣውን ጸበል ገፈት እያለ ይጠራዋል።
ከዛ ኪንታሮት አድኖኛል። እዚህ ሀራም በቃ 12 አመት ሆኖኛል እዚህ ስመላለስ ማለት አልቀርም። አይናቸው የተጨፈኑ ካሉ በሰይጣን ተደፍኖ ያለ ካለ አይናቸውን ሲቀቡት አይናቸው ይበራል። በሀገሬ እንዲህም ያለ ነገር አለ። በእምነት ለተመለከቷት ሰዎች እልፍ የምትሰጥና ብዙ የምትናገርን ሀገር ታድለናልና እንወቅባት። ቸር ቆዩ። በብርሃን ጸዳል ተከባን በቤቴ በደመና ዙፋን ተቀምጣ ከፊቴ የጽጌውን ዜማ ስዘምር በደስታ በምስጋናሽ መጥህ ሲሰማኝ እርካታ